እንግዲህ የአቤልን እናት ትታሰቃይ የነበረችው ሶፋ ላይ እንዳትቀመጪ እኛ እዚህ ቁጭ ብለን እንዲመጭ አልፈልግም ስትላት የነበረችዋ በመጨረሻም ጉዳቸው ወጣ። እናትና ልጅ እናቱን ሲያሰቃዩ የነበሩት እየተመካከሩ ሰራተኞቹ ከዛም ካሜራ አንስተው በመቀረጥ ጉዳቸው ወጣ። በመጨረሻ በገዛ ባሏ እጅ ሞተች። እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች እያለ ትል ነበር ፀሐይ የወር ደመወዟ ተቆረጠባት። ቢቆረጥባትም ግን እናት ቢቆርጥባትም ልጅ እኔ እሰጥሻለሁኝ አንቺ ባገኘሽበት ሰዓት የኔን ገንዘብ ትመልሽልኛለሽ፣ ስጦታ እኮ አይደለም ላግዝሽ ፈልጌ ነው አላት። እሷም ተስማማች። ብር በኖሬ ሰዓት እመልሳለሁ፣ ግን ባለፈውም 10,000 ብር ተበድሬ አልመለስኩልህም፣ በጣም ይቅርታ አለችው። አይ ችግር የለውም ሲኖርሽ ነው እምትመልሽልኝ አላት። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አዳዲስ ቪዲዮዎች ሲመጡ ይደርሳችኋል ማለት ነው። እንግዲህ የእናት ግፍ እናትን ትታሰቃይ መቀመጫና መቆሚያ ትታሳጣ የነበረችዋ በገዛ እጅ ባሏ ሞተች። በመጨረሻ ላይ ሁሉም ነገር ይፋ ወጣ። እስከ ዛሬ ድረስ ሶፋ ላይ እንዳትቀመጪ አንቺ በጣም ጥቁር ድንጋይ ነሽ፣ እኔ እኮ አንቺን የምቆጥርሽ እንደ ሶፋና ልክ እንደ ቲቪ ነው ትትላት ነበር። ሶፋም እንቀመጥበታለን፣ ቲቪውም ደግሞ የተለያየ መዝናኛ ነገሮችን እናይበታለን። አንቺን ምን ታደርጊልኛለሽ? ሶፋ ላይ ተቀምጠሽ እኔ ስገባ ሶፋ ላይ ልትቀመጪ አልፈልግም አለቻት። እናትም እሺ ብላ ሁሉንም ነገር ትታዳምጥ ነበር። ምክንያቱም መልስ እንዳትመልስና እንዳትናገራት የሆነ የሚዛን ነገር አለ። እሷ ስትናገር በዛን ሰዓት ዝም ብላ ስታዳምጣት ሁሉንም ነገር ተናግራ እስከምትጨርስ ድረስ አዳመጠቻት። ሰራተኛይቱም በድብቅ ካሜራ ደብቃ ስለነበረ ሁሉንም የቀረጹትን ነገር እያንዳንዱ ካሜራው ያዘው። በቅርቡ እንግዲህ እውነት እንደሚወጣ ተስፋ አደርጋለሁ አለች። ጓደኛዋ ጋራ ሄደች። ፀሐይና ሰራተኞቹ እየብቻቸው የተለያዩ ነገሮችን እያወሩ ጊዜ ሄደ። የፀሐይም የጣደችው ወጥ አረረባት። ስትሄድም አሰሪዋ በሩ ስር ቁጭ ብላ እየጠበቀቻት ነበር። እናም ወጡንም አሳረሻል፣ እንደገናም ደግሞ ምሳ ታይሰራ ሄዶ ምሳ ገዝቼ የበላንበት 2,000 ብር ነው። በዛ ላይ ወጡም ሽሮ በርበሬ ብዙ ነገሮች ስለጠፉ 2,000 ብር፣ በአጠቃላይ 4,000 ብር በዝወር ተቆራጭ አድርጊያለሁኝ አለቻት። ፀሐይም ምንም አይነት ምክንያት ስለሌላት እሺ እማዬ ብቻ አንቺ ይቅርታ አድርግልኝ አለቻት። እኔስ እስካሁን ድረስ የደስልሽ ቆየሽ፣ ሰው ሰራተኛ ሆኖ ወንድ ያምረዋል እንዴ አለች። አይ እኔ ወንድ ፍለጋ አይደለም፣ ጓደኛ አለችኝ የሴት ጓደኛ፣ እሷን ለማግኘት ወጥቼ ነው፣ በጣም ይቅርታ በማለት በትህትና ነገሮችን ተመልስላችሁ ገባች። እና ብሩም ደግሞ 4,000 ተቆራጭ አድርጊያለሁ ስትላት እሺ ችግር የለውም አለች። ልጅም መጣና እማዬ ለምንድን ነው እንደዚህ የምታሰቃየት? የምትነጋገሪው ንግግር እኮ በጣም ከባድ ነው እና እንደዚህ ለምን? ስራዋን እየሰራች ነው። ስለዚህ እንደዚህ የምትናገሪያት በምን ምክንያት ነው? እማዬ አንቺ የተናገርሽው ነገር ጥሩ አይደለም አለቻት አላት። አንተ የማይመጥንህ ቦታ አትገኝ፣
እሷ ላንተ አትመጥንህም። ስለዚህ እኔን እንድትናገረኝም ሆነ መልስ እንዲመልስልኝ አልፈልግም። በቀጣይም እሺ በማለት እናቱን ጥሎ ወደ ቤት ገባ። ግን እናቱን እዛ ስትሰርበው ሰራተኛይቱን በጣም አሳዝኖት ነበር። ምክንያቱም እንዴት እንደዚህ ያደርጋል የሚለው ነገር በጣም ከባድ ነበር። ሰራተኛይቱንም ሄዶ ጠየቃት። እናቴ ላስከፋችሽ ነገሮች ሁሉ በጣም ይቅርታ። እናቴ አንዳንዴ እንደዚህ ናት፣ ስለዚህ ይቅርታ አላት። አረ ችግር የለውም፣ እኔ እሳቸው በተናገሩት ነገር ምንም አልከፋኝም። ያው ገንዘቤን ነው ተቆራጭ ያደረጉት አለች። ገንዘቡም 4000 ብር በወር ተቆራጭ እንዳረጉ ተናገረች እና 4000 ብር በመቆረጡ በጣም ደነገጠ። እንዴት 4000 ብር ትቆርጥብሻለች? ምን ሰርተሽ ነው ቆይ 4000 ብር የቆረጠችብሽ አላት። እኔ ምንም ነገር ሰርቻ አይደለም፣ ግን ደግሞ የጣርኩት ወጥ ስራርና ምሳካስ ታልሰራ ስለቀረው ምግብ ገዝተው ስለበሉ ለዛም ታስቦ 4000 ተቆርጧል። እኔ ይሄ ብር ምንም ነገር አይደለም፣ ግን የሚያሳዝነኝ እናቴ አሟት በዚህ ወር ታልክላት መመቅረቴ በጣም ከፍቶኛል አለችው። እና ችግር የለውም በቃ እኔ እሰጥሻለሁኝ። አይ እኔ አልፈልግም፣ ምክንያቱም ባለፈው 10,000 ብር ተበድሬ እስካሁን ድረስ እኔ አልመለስኩልህም እና ሁለተኛ እንድታበድረኝ አልፈልግም በማለት ተናገረ። ፀሐይ እንዴት ፀሐይ ምን ችግር አለው? ታለኮ መረዳዳትና መካፈል ያለ ነው። ስለዚህ እኔ ስላለኝ ነው የሰጠሁሽ። ነገ ጧት ደግሞ እኔ ካይኖረኝ አንቺ ትሰጭኛለሽ። ስለዚህ እንደዚህ አትበይ። ሲቀጥል ደግሞ ላበድርህ ብሎ የሚለንን ሰው እሺ ብለን መቀበል እንጂ ለምን እምቢ እንላለን በማለት ተናገራት። በቃ እሺ እኔም አላህ ብሎኝ ታገኘሁኝ እሰጥሃለሁኝ በማለት ተስማሙ። ፀሐይም በጣም ደስ አላት። የእናቷ ነገር እንዴት ላርጋት የሚለው ነገር አሳስቧት ነበር። አሁን ላይ ግን ደስ ብሏት እናቷንም ተበድራም ቢሆን ልረዳት ስለሆነ በጣም ደስ ብሏታል። እንግዲህ ፀሐይ ከአሁን ወዲያ ምንም ነገር እንዳይፈጠር ብላ ስላስጠነቀቀቻት ስራዋን ቀጥለጥ ብላ መስራት ጀመረች። የቤዛም እናትም ከአሁን ወዲያ ወደ ውጭ እንዳወጭ ስለተባለች ስራዋን ቀጥለጥ ብላ ጀመረች። እንደዚህ ባሏ ሲመጣ እናቷን የኔ እናት ይህን የመሰለ ሸበላ ወንድ ወልደሽልኝ፣ ተሱ በፊት እኮ አንቺ ስላለሽ ነው የወለድሽልኝ። ስለዚህ እኔ እንዲያምሽም ሆነ እንዲከፋሽም አልፈልግም። በጣም ነው የምወድሽ የኔ ውድ እናት አለቻት። ተውጭ ሲመጡ አቀባበሏ በጣም ደስ ይል ነበር። እናም ፊልም እያሉ እኔ እንዲህ ያለ ፊልም ማየት አልፈልግም፣ አሁን ላይ ወደ ፈጣሪያችን መመለስ አለብን፣ መንፈሳዊ ነገር እና እንዲሁም ስለ ፍቅር ነገር የሆነ ፊልም ካልሆነ በስተቀር እንደዚህ ያለ ነገር አላይም፣ እኔ እፈራለሁኝ አለች። አንዳንዴ ወንዶች በትንሽ ነገር ይሸወዳሉ። እስማመናትና እንደዚህ ቆይ አንቺ በፊልም እንደዚህ ፈራሽ? ምንም ነገር እኮ አሰሪም፣ እንዴት አለ የዋህ ሚስት ነው ያገባሁት በማለት በፈገግታ ፍቅሩን ገለጠላት። ማዘሩም ስትመጣ ማዘርዬ እንኳን ደህና መጣሽ፣ ፍቅር እየተጫወትን እያለን ነበር የመጣሽው። ስለመጣሽ በጣም ደስ ብሎኛል። እንዴ ልጆቼ እረበሽኳችሁ እንዴ አለቻቸው። አይ ምንም አልረበሽም እማዬ፣ እንኳን ደህና መጣሽ፣ ቁጭ በይ በማለት ተቀመጠች። እማዬ እኔ በጣም እወድሻለሁ፣ በፊት ላይ
በጣም አሰቃየችሽ እና ብዙ ነገሮችን ስለበደልኩሽ አሁን ላይ የእግር እሳት ሆኖብኛል አለቻት። አንቺ ደግሞ ለምንድን ነው? ያለፈ ነገር አለፈ፣ በቃ የዛን አንቺም ይቅርታ ብለሻል፣ እኛም ደግሞ ይቅርታሽን ተቀብለናል። አሁን ላይ ደጋግመሽ ያንን ያለፈ ነገር ለምንድን ነው የምታነሺው? በማለት ተቆጣት። እናም ማዘርዬ አንዴ ባቅፍሽ ደስ ይለኛል በማለት ማዘርን ለማቀፍ ወደ ማዘር ጠጋለች። እኔና ባሌ እዚህ ቁጭ ስንል እንዳመጭ ብዬ አልነበርም እንዴ አለቻት። ማዘርም ያው እሷ ስትናገራት መልስ መመለስ አትችልም፣ ምክንያቱም እጇም እግሯም አይንቀሳቀስም። በድጋሚም ደግሞ እኔና ባሌ እዚህ ቤት ስንኖር እንዳትመጪ በያሁን በመጣ እግርሽ ውልቅ ብለሽ ውጪ በማለት ተናገረቻት። ማዘርም በቃ ተነስታ ወጣች። እማዬ ለምን ትወጫለሽ እያለች ስትለምናት ነበር። የኔ ፍቅር ችግር የለውም በቃ እዚህ መቀመጥ ካልፈለጉ መውጣት ይችላሉ፣ እንደፈለጉ ይሆኑ፣ በራሳቸው ሙድ ይንቀሳቀሱ። እኛ እኮ ልጅ እኮ አይደለም፣ እንደፈለጉ ሄደው እንደፈለጉ መዝናናት ይችላሉ በማለት ተናገረኝ። አንቺ እኮ ምርጥ ሚስቴ ነሽ፣ ለሰው አዛን፣ ሰውን ማትበድሊ ጀግና ነሽ። እኔ ባንቺ በጣም እኮራለሁ የኔ ኩር በማለት ሰላምታዋን ገለጠችለት። እናም ሰራተኛዋም ልብስ እያጠበች ውጭ ላይ ልብሶችን ታሰጣ ነበረ። እነዛንም ልብሶችን ማዘር ከፍተው ወደ ውጭ ሲወጡ እንዴት ነው? ቆይማ ወዲሁ ለመኸር ነው አሁን ላይ ወጥተው እማዬ የምትወጡት አለቻቸው። በጣም ከፍታቸው ስለነበረ ለምንድን ነው እናቴ እንደዚህ የሚከፋሽ? እኔ እኮ እንዲከፋሽም ሆነ አልፈልግም፣ ደስታሽን ነው የምፈልገው በማለት ተናገረቻቸው። አሁን ላይ ከቤትም ሆነ ተኩሽና ወጥተሽ እንድትሄጂ አልፈልግም፣ እዚሁ ሁነሽ እኔ የማደርገውን ነገር ትከታተያለሽ፣ በቅርቡ ውጤቱን ታየዋለሽ በማለት ነገረቻት። አሁን ላይ እኔ በጣም ስችት ብሎኛል፣ ምርርም ብሎኛል፣ በጣም ሁሉ ነገር አስጠልቶኛል። አሁን ላይ ተቤቴ ውጭልኝ ብላ ስላባረረች ነው ወደዚህ የመጣሁት። መሄጃ እየፈለግኩ ነው። አሁን ላይ ሁሉ ነገር ስችት ብሎኛል አሉ ማዘር። እዚህ ሶፋ ላይ ቁጭ ብዬ ባይሽ ልጅሽን ወይም ልጅሽን ነው ማጠፋው። መጠንቀቅ ይኖርብሻል፣ ኋላ ላይ ችግር እንዳይፈጠር በማለት ተናገረችኝ። ስለዚህ እኔ የልጅንም ሰላም ሆነ የልጅ ልጅንም ሰላም ስለምፈልግ ወጥቻለሁ ከቤት። እሷ እንደፈለገችና እንዳለች መናገር ትችላለች፣ ግን ደግሞ ቤቱ የእሷ አይደለም፣ መቀመጥ አለብሽ በማለት እሺ፣ ግን አንድ ነገር ልመርቅሽ፣ ከአሁን ወደ እንዳ ሁሉም ነገር ሊስተካከል ይችላል፣ ግን እንደዚህ ያለ ሰው ጋር ፈጣሪ አያጋጥምሽ በማለት መረቀቻት። አሁን ላይ በጣም ሁሉ ነገር ስችት ብሎኛል። አንቺ ጥቁር ድንጋይ አቤቴ ሁለተኛ እንዳላይሽ፣ በጣም ትገሚያለሽ፣ በጣም ደግሞ ትሸቻለሽ በማለት ስላከላፈተችኝ አሁንስ ወደ ቤት መግባቱ በጣም ደክሞኛል፣ በጣም ሰችቶኛል፣ ቤቱ ሁሉ ነገር በጣም አስጠልቶኛል። እኔ አሁን ላይ ምን ማድረግ አለብኝ በማለት ተናገረች። ሁሉም ነገር ያልፋል፣ ወደ አላህና ወደ ፈጣሪሽ ብቻ መልክቼ። ሰው እንደሆነ በጣም ወረተኛ ነው፣ አንዱን ትንቲል ወደ አንዱ ይገለበጣል በማለት ሁሉን ነገር ነገረቻት።
በመጨረሻም ሁሉም ነገር ወጣ። ሁሉም ሚስጥር ወጣ። እናትሽና አንቺ እናቴን ምን እያረጋችሁ ስትጫወቱባት ነበር በማለት አሰቃያት። አዎ ይገባሻል፣ እውነት ተደብቆ አይቀርም ይወጣል በማለት በጣም አሰቃያት። እንግዲህ የዛሬ ቆይታችን ይህንን ይመስል ነበረ። በአሪፍና በቀጣይ ቪዲዮ እስከምንመጣ ድረስ ይሄ ቪዲዮ ከተመቻችሁ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ። አዳዲስ መረጃዎችን ስንለቅ ቶሎ ወደ እናንተ ይደርሳል ማለት ነው። ሁላችሁንም እጅግ አመሰግናለሁኝ። በድጋሚ ቪዲዮ እንገናኛለን።